በሀገር ውስጥና ከሀገር ውጭ የሚገኙ የአፋር ክልል የገቢ ረሱ ዞን የአዋሽ ፈንታሌ ወረዳ የሳብሬ ከተማ ተወላጆች ከግማሽ ሚሊዮን ብር በላይ ወጪ በማውጣት ድጋፍ ለሚሹ የአካባቢ ማህበረሰቦች ድጋፍ ማድረጋቸው ተገልጿል። የአካባቢው ተወላጅ ወጣቶች አለሁ ለወገኔ በሚል መሪ ሐሳብ በማህበራዊ ድረገጾች ባሰባሰቡት ገንዘብ ነው ድጋፍ ያደረጉት። ያው እኛ በመጀመሪያ በጎ አድራጎት በሚለው ነው ምን እንስራ የተማርንበት ትምህርት ቤት የተወለድንበት ማህበረሰብ እኛን አይናችን እንዲከፈት እንድንማር ያበረታቱንን ሳይማሩ ያስተማሩን ወገኖቻችንን ምን እናርግላቸው ደጋፊ ያጡ ሰዎችን በመንድነው እስቲ ልንከሳቸው የሚገባው የሚለውን ጥያቄ ለመመለስ በአጋጣሚ እዚህ በአካል ባይኖርም አድነው የሚባል ጓደኛችን ጋር ሆነን አወራን። ቀጥታ ወደ ቴሌግራም ግሩፕ ነው የከፈትነው። አወራን አለን ሐሳቡን ሸጥ ነው ብዙ ሰው ሐሳቡን ገዛው። እንግዲህ ያንን ስራ ለመስራት የመጀመሪያ ያነሳሳን ያው ሰው መሆን በራሱ በቂ ነው በሚል ዋና መነሻ ሐሳብ አድርገን እዚህ አካባቢ የተቸገሩ ሰዎችን እንዲሁ ደግሞ ቤት ያጡትን እንደዚህ ቤት የፈረሰባቸውን ሰዎች ለማደስ በማሰብ እንዲሁ የደም ልገሳ ለማድረግ እና ሌሎችን ችግረኛ ተማሪዎችን በመርዳት ወደ ትምህርት ቤት እንዲገቡ ለማድረግ በዚህ ሐሳብ ጥቂት ሐሳብ በሚመስል የተነሳ ሐሳብ እየሰፋ ሄዶ ዛሬና ትላንትና እንዲሁ ነገ በሚቀጥል በሚታይ መንገድ ትልቅ ፕሮግራም ሆኖ እንግዲህ ትልልቅ እርዳታዎችን እየሰጠን ሰዎችን እየደገፍን እንገኛለን። ዛሬ ውስጥ ሲከናወኑ ከነበሩ ፕሮግራሞች አንዱ አቅመ ደካማዎችን በምግብ እና ቁሳቁስ መርዳት ነበር። እሱ ምንድነው ስንኖር የኑሮ ደረጃ እኩል አይደለም። ሀየር ላይ ያሉ አሉ፣ መካከለኛም ያሉ አሉ፣ ዝቅተኛም ያሉ አሉ። ወጣቶች በራሳቸው ተነሳሽነት በሰበሰቡት ብር ዘይትና የምግብ እህል ገዝተው መራጣ አድርገው አጠቃላይ በሳብሬና ዙሪያ ባሉ ከተሞች ላይ የሚገኙ አቅመ ደካማዎችን ከ20 እና ከዛ በላይ ባሉ ሰዎችን የመርዳት ሁኔታ ሲካሄድ ነበር። በእነዚህ አመራሮች እጅ ስጦታቸውን ሲቀበሉ ነበር። ወጣቶቹም ተሰብስበው የዚሁ ፕሮግራሙ አካል ለመሆን ከተለያዩ አካባቢዎች ኢትዮጵያ ላይ ያው በትምህርት አጋጣሚ ከአካባቢያቸው የተለያዩ አካባቢ በኢትዮጵያ ላይ ስራ ላይ ያሉት እንደሁም ውጭ ሀገር ያሉትም እንደሁም እንዳሉትም ሰምተናል። በጣም ይህንን አብሮነትና መተባበር በአሁን ሰዓት ከምንከተላቸው ከራዕይ አኳያ በጣም ከፍተኛ ፋይዳ ያለው እና ስለዚህ ክቡር ጠቅላይ ሚኒስትር ያስጀመረው ነገሮችን ጅምሩ በጣም በጥሩ ሁኔታ እንደተቀበሉት ወጣቶች የተረዳሁትና በጣም ደስ ብያለሁ። በጣም በዚህ ፕሮግራሙ ላይ ደስ ያለኝ ነገር ቢኖር ወጣቱ በራሱ ተነሳሽነት በአሁኑ ሰዓት አለንታን ሆኖ ከተነሳበት አካባቢ ካለበት በዚህ ባለው ኑሮ ውድነት እንኳን ሳይበግረው ካለው ላይ ቆርሶ ለሰው መኖር እንዳለበት አሳይቶ እዚህ ድረስ ማምጣቱ በጣም ደስ የሚያሳይ ነገር ማለት ይችላል። በበጎ ፍቃድ ተግባሩ ወጣቶች በአጭር ጊዜ ተገናኝተው ዓላማቸውን ማሳካታቸው ለሌሎች አካባቢዎችም ተሻግሮ ሊተገበር ይገባል ተብሏል። እንደ ሀገር የጀመርነው የበጎ ፍቃድ አገልግሎት በተለይ በየክረምቱ የምናካሂደው ወቅት ላይ መገኘቱ አንድ ልዩ ያደርገዋል። ሁለተኛ በተለይ የዚህ የሳቡሬ ከተማ ተወላጆች ከያሉበት ተሰባስበው እንደዚህ በአማረ መንገድ እነዚህን ፕሮግራሞች ማካሄዳቸው ለሌሎች አርአያ የሚያደርግ ስራ ስለሆነ ሊመሰገኑ ይገባል ማለት ነው። ድጋፍ የተደረገላቸው የአካባቢው ነዋሪዎች በተደረገላቸው በጎ ተግባር ደስታ እንደተሰማቸው ተናግረው የወጣቶቹ ተግባር ተጠናክሮ ሊቀጥል ይገባል ብለዋል። እንግዲህ ያሳወሰው ፈጣሪ ነው። ፈጣሪ መስገንልኝ ጌታ አሁን ልጆቼን ይጠብቅልኝ ጌታ። አዎ እናረጋለሁ እንግዲህ እኔ እሰራለሁ ብዬ አላሰብኩም ነበር። እኔ ይሄ ሕፃን ልጅ እስካለው ድረስ እሱ ይጦረኛል። ምን ላድርግ እንግዲህ እስካለ ድረስ ያው ሰው ቤት እየጠረኩ ልብላ ብዬ ነው ቁጭ አልኩ። ዛሬ እንግዲህ እነኚህ ሁለቱ ልጆች እኔ ማቃቸው ነው ዛሬ አስታወሱኝ። ፈጣሪ ይጠብቅልኝ ሁለቱ ነው። በጣም ዛሬ እንደተወለድኩት ቆጥራለሁ። እኔ ዛሬ እንደተፈጠርኩት በፊት እንግዲህ ሹሹዊ ቆርጠን ከጫካ ያመጣን ነበር የሚሰራው። አሁን ያንን ሹሹዊ ከሀገር አለቀ። አላህን ብቻ እየጠበቅኩ ነበር እና አላህ እናንተን አዘዛልኝና ላከልኝ እና ወጣቶቹንና የክልላችን መንግስት ፈጣሪያችን አመሰግናለሁ በፈጣሪ ስም። የገቢ ረሱ ዞን የአዋሽ ፈንታሌ ወረዳ የሳብሬ ቀበሌ በዘንድሮ ክረምት በጠቅላይ ሚኒስትር ዶክተር አብይ አህመድ ነገን ዛሬ እንትከል የአረንጓዴ አሻራ ያስጀመሩበት ቦታ ሲሆን ወጣቶችም ከ3000 በላይ ችግኞችን ተክለዋል።